አሁን የደረሰን ሰበር ዜና አለ። በጎንደር ቅዳሜ ገበያ ያልተቃጠሉ ሱቆችን ለማቃጠል ቤንዚን ይዘው ሲንቀሳቀሱ የነበሩ 4 ሰዎች ረቡዕ በቁጥጥር ስር መዋላቸውን ተከትሎ በጎንደር እንደገና ቁጣ ተቀሰቀሰ። ግለሰቦቹ ከትግራይ ክልል መላካቸውም ተመልክቷል። ሱቆችን ሊያቃጥሉ ሲሉ በነዋሪዎች ከተደረሰባቸው በኋላ በፖሊስ እጅ የገቡት 4ቱ ግለሰቦች ወዲያውኑ ለፖሊስ በሰጡት መረጃ ለጥፋት ድርጊት የተላኩት እነሱን ጨምሮ 50 ያህል ሰዎች መሆናቸውም እንዳስረዱም የእሳት ምንጮች ገልጸዋል። የተኩስ ድምጽ 10 ከሩብ የጀመረ እስካሁን እየተተኮሰ ነው ያለው። የበቀል እርምጃውን በተደጋጋሚ ለመውሰድ የሚያደርገው ድርጊት በባለፈውም ቅዳሜ ገበያ የእስልምና እምነት የሚኖሩበትን የሸቀጥ ቦታ ለተወሰ አሁንም ደግሞ የእነሱን ቋንቋ ተናጋሪ ለማስገባት እና ለማቃጠል ብዙ ሙከራ አድርገው ነበር። ዛሬ 2 ተይዘዋል። 2 ተይዘው ግን ሲጠየቁ 52 ምን የገባ ነው ለማቃጠል የጎንደር ቁልፍ የሚባሉትን የገበያ አዳራሾች ለማቃጠል ከትግራይ ተልከን መተን ነው ብለው 2 ተይዘዋል። የገቡት ግን 52 እንደሆኑ 2 እንደተያዙ የተያዙ ደግሞ ሲጠየቁ ማለት ነው እንደዚህ አይነት ቁልፍ ቦታዎችን ህዝብ የሚበዛባቸውና የገበያ ቦታዎችን አቃጥል ተብለን ተልከን ነው። ቃጠሎ ዛሬም ደግሞ ሊያቃጥሉ ሲሉ በቀደም ያቃጠሉ 3 የትግራይ ተወላጅ ልጆች የህወሓት ተልእኮዎች ያው በቁጥጥር ስር ውለዋል። ያው ከዚህ በፊት ቅዳሜ ገበያ እንደተቃጠለ ሁሉንም ሰምታችኋል። አሁንም ያንን ያቃጠሉት መሆናቸው እነሱ ተናግረዋል። አሁንም ደግሞ ድጋሜ ላይ የቀረ አረዳ አካባቢ እንትን ነበረ የድርጅት ቦታ ያንን በማቃጠል ሲገቡ በህዝብ ቁጥጥር ስር ውለዋል። ፖሊስ ወስዶ በፖሊስ ጣቢያ አስገብቷቸው ነበር። ከዛም በኋላ ግን ወደ ማረሚያ ቤት ሄደው እንዲቆዩ ህዝቡ አውጥታችሁ ስጡን፣ በቃ ጠላቶቻችን ካወቅንና መስጠት አለባችሁ ብሎ ፖሊስ ጣቢያ ስላጨናነቀ ወስደዋቸዋል። ወደ ማረሚያ ቤት አወርደዋቸዋል። የሚሰራው ሴራ በጣም የህወሓት ተልእኮ የጎንደርን በቃ አጠቃላይ ለማጋየት እየተደረገ ያለ መሆኑን ከተለያዩ ሰዎች ያው መረጃውን አግኝተህ ማለት አለብኝ። ህዝብን የያዛቸው ይዞ ለፖሊስ ያዛው በመረጃ ነው የተያዙ። ሊያቃጥሉ ሲሉ በፖሊስ ቁጥጥር ስር ውለዋል። በግለሰቦቹ ድርጊት የተበሳጩትና የቀድሞውን ቃጠሎ በዚህ ሁኔታ እንደሆነ የተገነዘቡት የአራዳና የቅዳሜ ገበያ አካባቢ የጎንደር ነዋሪዎች በቁጣ አደባባይ ወጥተዋል። በአካባቢው የሰፈረው የአጋዚ ክፍለ ጦር ታጣቂ ኃይል በነዋሪው ላይ እየተኮሰ መሆኑን ይህም ማምሻውን መቀጠሉ የእሳት ምንጮች አብራርተዋል። በርካታ ወጣቶች መታሰራቸውም ተብራርቷል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ ተኩሱ አላቆመም።